እንዴት አላችሁ ውድ አድማጮቻችን? ይህ የቢማክስ ስፖርት ዩቲዩብ ቻናላችን በየሳምንቱ የሚካሄዱ የፕሪሚየር ሊግ ጨዋታ ዜናዎችን፣ ውጤቶችንና የተለያዩ ስፖርታዊ መረጃዎችን ወደ እናንተ የምናደርስበት ቻናላችን ነው። አብራችሁን እንድትሆኑ በአክብሮት እንጠይቃለን። ትላንት ምሽት በተደረገ ተጠባቂ የእንግሊዝ ፕሪሚየር ሊግ ጨዋታ የሊጉ መሪ አርሰናል መሪነቱን ያጠናከረ ወሳኝ ድል ማስመዝገብ ችሏል። ከሜዳ ውጪ በርንማውዝን የገጠመው አርሰናል 3-2 በሆነ ውጤት ማሸነፍ ችሏል። በመጀመሪያው የጨዋታ አጋማሽ በአርሰናሉ ተከላካይ ጋብሪኤል ማጋሌሽ ስህተት የተገኘውን እድል የበርንማውዙ አጥቂ ኢቫን ኒልሰን በ10ኛው ደቂቃ ጎል አስቆጥሮ ባለሜዳዎቹ በርንማውዞችን መሪ ማድረግ ችሎ ነበር። ነገር ግን ከ6 ደቂቃ በኋላ ጋብሪኤል ማጋሌሽ ስህተቱን የካሰችና ቡድኑን ወደ ጨዋታ የመለሰች ጎል አስቆጥሮ ጨዋታው አንድ አቻ መሆን ችሏል። በሁለተኛው አጋማሽ ከጉልበት ጉዳት የተመለሰው ዴክላን ራይስ በ54ኛው እና በ71ኛው ደቂቃ ተከታታይ ጎል አስቆጥሮ የአርሰናልን ድል ያሰፋበትን ውጤት ማስመዝገብ ችሏል። ለበርንማውዝ ኤሊ ጁኒየር ክሮፒ በ76ኛው ደቂቃ ጎል ማስቆጠር ቢችልም አርሰናል ቀሪውን የጨዋታ ክፍለ ጊዜ በመቆጣጠር ወሳኝ 3 ነጥብ ከቪታሊቲ ስቴዲየም በማሳካት ሊመለስ ችሏል። ድሉም የአርሰናልን አስደናቂ የውድድር ዓመት የድል ጉዞን ያስቀጠለ ሲሆን ቀደም ሲል ከነበሩ የፕሪሚየር ሊግ የፉክክር ዓመታት የተለየና የተሻሻለ አርሰናል ማየት ተችሏል። አርሰናል በጨዋታው 11 የጎል ሙከራ፣ 5 ኢላማቸውን የጠበቁ ሙከራዎች እንዲሁም 58% የኳስ ቁጥጥር በመያዝ የተሻለ ውጤታማ ምሽትን አሳልፏል። በርንማውዝ በበኩሉ 14 ጠቅላላ የጎል ሙከራና 3 ኢላማቸውን የጠበቁ የጎል ሙከራዎችን ማድረግ ችሏል። ይህንንም ውጤት ተከትሎ አርሰናል 5 ተከታታይ የፕሪሚየር ሊግ ጨዋታዎችን ድል ማድረግ ችሏል። በጨዋታው ምርጥ እንቅስቃሴ ሲያደርግ ያመሸው ማርቲን ኦዲጋርድ ከፍተኛ አድናቆት ያገኘ ሲሆን ለመጀመሪያው የዴክላን ራይስ ጎል አሲስት ማድረግ ችሏል። ከጨዋታው በኋላ 2 ጎል በማስቆጠር ኮከብ ሆኖ ያመሸው ዴክላን ራይስ ለስካይ ስፖርት በሰጠው አስተያየት ከአስቶን ቪላው ድል በኋላ ወሳኝ የነበረው እዚህ መተን አሸናፊነታችንን ማስቀጠል ነበር። ይህን ጨዋታ ድል ማድረግ ባንችል ኖሮ የአስቶን ቪላው ያሸነፍንበት ጨዋታ ምንም ማለት ነበር። ይህ ያለንበት የዓመቱ ወሳኝ ሰዓት ነው። ጨዋታዎች በፍጥነትና በተደጋጋሚ ይደረጋሉ። በዚህ የገና ጊዜ ጨዋታዎችን እያሸነፍን እንዲሁም እስካሁን እንዳደረግነው ሀሳባችንና ጥረታችንን በትክክለኛው መንገድ ወደፊት ማስቀጠል ይኖርብናል። በመጀመሪያው አጋማሽ በርንማውዝ ከፍተኛ ጫና አድርገውብን ነበር። ነገር ግን በሁለተኛው አጋማሽ ከአሰልጣኛችን እንዲሁም ተጫዋቾች እርስ በርሳችን የተወያየን ሲሆን እነሱን ለማሸነፍ ቡድናችን ጥራት እንዳለውና ስፔሶችን ማግኘት ጎል ማስቆጠር እንደምንችል ስለምናውቅ እንዲሁም ይህን በዚህ የውድድር ዓመት ብዙ ጊዜ ማድረግ ስለቻልን በሚገባ መውጣት ችለናል። እናም ለሁለተኛው አጋማሽ ብቃታችን ለሁሉም ክሬዲት እንሰጣለሁ፣ ምክንያቱም ይህ ጨዋታ በአጠቃላይ ቀላል አልነበረም ሲል አስተያየቱን ሰጥቷል። የአርሰናሉ አሰልጣኝ ሚካኤል አርቴታ በሰጠው አስተያየት በጣም ደስተኛ ነኝ፣ የጨዋታውን ክብደት ቀድሞ በሚገባ ተረድተነዋል። ተጋጣሚያችን በተደጋጋሚ የሚያሰጋ ቡድን ነው። በጣም ጥሩ ናቸው። የመጀመሪያ ጎል እንዲቆጠርብንም ጭምር አስችሏቸዋል። ነገር ግን የቡድኔ ባህሪ በጣም ወድጄዋለሁ። የጋብሪኤል ማጋሌሽንም በተመሳሳይ ሁኔታዎች የተቆጣጠረበትን መንገድ በጣም የማይታመን ነበር። ይህም የቡድናችንን የእድገት ደረጃ ለውጥ በሚገባ ያሳያል። እንዲሁም ቡድኔ እንዴትና በምን አይነት መንገድ ማሸነፍ እንዳለበት አሳይቷል። ያገኘነው ድል በጣም ትልቅ ነው በማለት አስተያየቱን አጠናቋል። ውጤቱንም ተከትሎ አርሰናል በ20ኛው ሳምንት 48 ነጥቦችንና 26 የጎል ክፍያ በመያዝ መሪነቱን ማጠናከር የቻለ ሲሆን ከተከታዩ ማንቸስተር ሲቲ በ7 ነጥብ መራቅ ችሏል። ዛሬ ምሽት 2 ሰዓት ተኩል ማንቸስተር ሲቲ ከቼልሲ ጋር የሚያደርጉት ጨዋታ የሚጠበቅ ሲሆን ሲቲ የሚያስመዘግበው ውጤትም ለፕሪሚየር ሊጉ ፉክክር የሚያሳድረው ተጽዕኖ የሚጠበቅ ይሆናል።